ከታሜ ጋር ነው። እሺ በጣም አመሰግናለሁ። ያው ለዚህ ቀን በመድረሴ እጅግ በጣም ደስ ብሎኛል። እግዚአብሔር ይመስገን። 25 ዓመት በትዳር ቆይቼ 35 ዓመት በሙያ አገልግሎት ቆይቼ ለዛሬው ቀን በቅቻለሁና ለዚህ ላደረሰኝ እግዚአብሔር ምስጋና ይግባው። ደስ ብሎኛል በጣም። 5 ዓመት የትዳር ጉዞ እንግዲህ ብዙ ውጣ ውረድም አለው። መልካምም መጥፎም ነገር አስተናግዶ አልፏል። ትምህርት እየሆነ ያለፉት ብዙ ነገሮች አሉ። በዚህ ነገር ውስጥ አስተማሪ የሚሆኑ ከኛ ብዙ ሰዎች ሊማሩት የሚችሉት ብዙ ነገር አለ። ትዕግስት፣ ፍቅር፣ መተሳሰብ ራሱን የቻለ ለትዳር መጽናት ትልቁን አስተዋጽኦ ያደርጋሉ። ከዚህ ጀርባ ደግሞ ቤተሰቦቻችንን ብዙ አስተዋጽኦ አላቸው እና ከዛ በኋላ ትዳር በእግሩ እየቆመ ሲሄድ ልጆች ሲመጡ የበለጠ ደግሞ እየጠነከረ ይሄዳል። በዚህ ውስጥ የእሷም የሙያ እንትን ከእኔ ሙያ ጋራ ተመሳሳይ ባንሆንም የኔም በአብዛኛው ፊልድ ነበር የምሰራው። ከዛ መልስ ደግሞ እሷ ደግሞ ውጭም ስትሄድ እኔም ስገባ እንደዚህ እየተሳሰበ ብቻ ረጅሙን ዘመን አሳልፈናል። ዛሬ ላይ እንግዲህ ደግሞ ድጋሚ ለመሞሸር በቅተናል። የእሷ ቤተሰብም የኔ ቤተሰብም ከሁሉ በፊት ፈጣሪ ሁሉን ምስጋና መውሰድ ቢገባውም በዚህ መካከል ደግሞ ያሉት ቤተሰቦቻችን ትልቅ አስተዋጽኦ አላቸው። እናታችን፣ አባታችን ሁሉ ትልቁን አስተዋጽኦ አድርገዋል። ወንድሞቻችን ዛሬ በህይወት ያሉ የሉም አሉ እና ጥሩ ነበር። አመሰግናለሁ። ያው እንግዲህ ዛሬ ሁለት ነገር ነው የምናከብረው። አንደኛው የኔ ነው 35 ዓመት የሙያ አገልግሎቴን ነው። 35 ዓመት በሙያ ውስጥ ስቆይ ብዙ ነገሮች አስተናግጃለሁ። እጅግ በጣም የኛ ሙያ ይታወቃል። በትዳር እየኖርክ በዚህ ሙያ ውስጥ ስታሳልፍ ፈታኝ ነገሮች ሊገጥሙ ይችላሉ። ነገር ግን ሁሉንም ነገር አቻችለህ እንዳመጣጡ እንደየጊዜው ነገሮችን የሚመጡትን በሙሉ እየቀረፍክ እንግዲህ ዛሬ ለ35 ዓመት የሙያ አገልግሎት በቅቻለሁ እና በሰዓቱና በጊዜው የዛሬ 35 ዓመትን ወደ ኋላ ሄጄ ሳስበው አስቴር በ20 ምናምን ዓመት እድሜዋ ላይ ወደ ኪነ ጥበቡ ገብታ ዛሬ እስከደረሰችበት ጊዜ ድረስ በሙያ ውስጥ ናት ያለችው። እዚህ ቆይታ ውስጥ በመኖሬ በጣም ደስ ይለኛል እና በዛ መሀል የሙያ ጓደኞቻችን ብዙ ለቲያትሩ ከፍተኛ አስተዋጽኦ ያደረጉ ባለሙያዎች ነበሩ። ጓደኞቻችን ብዙ እጅግ በጣም ማለት ስመጥር ባለሙያዎች ጋራ አብሬ ሰርቻለሁ። ያን በመሆኑ ኮራለሁኝ እና እንግዲህ 35 ዓመት የስራ ቆይታ ደስ የሚል ጊዜ ነበር። ያው ታውቀዋለህ፣ ቲያትር ቤት ያለን ሰዎች ደግሞ የሚመጣውን ሁሉ ነገር በሳቅ እየመለስን ተከፍተን እንኳን ብንመጣ ልክ ቲያትር ቤት ስንደርስ ነገሮችን በደስታ እየቀየርን መልካም ጊዜያቶችን አሳልፈናልና እግዚአብሔር ይመስገን። ስሜ ሳምራዊት ይባላል። የአርቲስት አስቴር የእህት ልጅ ነኝ። እሷ እንዳለችው በልጅነት ስታገባ የዛሬ 25 ዓመት የእሷ አበባ በታኝ ነበርኩኝ እና ለዚህ ቀን ስለበቁ በጣም ደስ ብሎኛል። ከዚህም የበለጠ ብዙ እድሜ እንዲኖሩ እመኝላቸዋለሁ። አመሰግናለሁ። በቅድሚያ ለዚህ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ትልቅ ጸጋና በረከት ነውና ወላጆቻችን በዚህ ረጅም ጊዜ ውስጥ ያው ከፍታም ዝቅታም ይኖራል በህይወት ውስጥ እና ያንን ሁሉ ያለፉ እኛን እዚህ እንድንደርስ ረድተውናል፣ አግዘውናልና ከእግዚአብሔር ቀጥሎ ደግሞ ያው ወላጆቻችን ስለሆኑ የነሱ የ25ኛ ዓመት የጋብቻ ጊዜያቸው ሲከበር ሁሉ ነገር በተመቸ ሁኔታ ላይሆን ይችላል የሚደረሰው። ሌሎችም ሰዎች የሚያስተምር ጊዜ ነውና እጅግ በጣም ተደስተናል። እዚህም በኋላ እግዚአብሔር ፈቅዶ 25 አይደለም 30፣ 40፣ 50 እንዲያከብሩ ያደርጋቸው። እኛም በህይወት ኖረን ከነሱ ብዙ ነገር እንማራለንና እየተማርንም ነው። ስለዚህ እግዚአብሔር አብዝቶ ይባርክልን፣ ያኖርልን። ለኛ ትልቁ ጸጋችን ደግሞ እነሱ በህይወት ኖረው ማየታችን ብቻ ቆሞ ማየታችን ብቻ ለኛ ትልቅ በረከት ነውና ኑሩልን፣ ሺህ ዓመት ኑሩልን ብለን መልካም ምኞቴን ለመግለጽ እፈልጋለሁ።
አመሰግናለሁ። 25 ዓመት በትዳርና 35 ዓመት ደግሞ በስራ መቆየት ማለት በጣም ትልቅ ነገር ነው። ወንድሜ እንዳለው ትንሽ ሊመስል ይችላል፣ ግን በጣም ብዙ ነገሮች ነበሩ በመሀል ላይ። ስለዚህ በመጀመሪያ ወላጆቼን እንኳን አደረሳችሁ ማለት እፈልጋለሁ። ሲቀጥል ደግሞ እንደዚህ አይነት የጥንካሬ ተምሳሌት የሆኑ ወላጆች ስላሉኝ እኮራለሁ። በጣም ወዳችኋለሁ፣ አመሰግናለሁ። እድሜና ጤና ጨምሮ ይስጣችሁ ማለት እፈልጋለሁ። አንገባባ
ያላችሁበት አረፋለች ብሉ እናመሰግናለን። አርቲስት አስቴር አለማየሁና ባለቤታቸው አቶ ወንታስኖት ጌታሁን በትዳር 25 ዓመታትን በፍቅር ኖረዋል። አርቲስት አስቴር አለማየሁ ደግሞ በሙያ ላለፉት 35 ዓመታት እንደተወደደች እንደተናፈቀች በመድረክም በስክሪንም እንዳጌጠች ትገኛለች። የተከበራችሁ ጥሪ የተደረገላችሁ እንግዶች፣ አርቲስት አስቴር አለማየሁና የአቶ ወንታስኖት ወዳጆች እንዲሁም የአስቴር የሙያ አጋሮች፣ አብራችሁ በሙያ የተጋራችሁ፣ ማዕድ የቆረሳችሁ፣ ከልጅነት እስከ ጋብቻ ሚዜ የሆናችሁ ኃይሉ ጋር ብላችሁ የዳራችሁ፣ ደግሞ በመድረኩ በስክሪኑ በትወናዋ የተደነቃችሁ ሁሉ እንኳን ለዚች ለደስታዋ ቀን ድጋሜ በሰላም በጤና በክብር በፍቅር እንኳን ተገናኛችሁ፣ እንኳን ተገናኙ። ሚያዝያ 27 በአርበኞች ቀን የ25ኛ ዓመት የጋብቻ በዓላቸው የነበረው ጥንዶቹ ዛሬ በድጋሚ በትወና ባጌጠችበት በተዋበችበት እልፍ ገጸ ባህሪያትን በተጫወተችበት ለሕዝብ ባስተዋወቃት መድረክ ላይ በድጋሚ ተሞሽራለች። እዚህ መሀላችን እንግዲህ ታላላቅ እንግዶች፣ የኪነጥበብ ባለሙያዎች፣ ብዙ የምናውቃችሁ የምናከብራችሁ ወዳጆቻችን ጭምር አላችሁና ሴቶች በልልታ ወንዶች በጭብጨባ ይባላልና ድጋሜ እስቲ እንኳን አደረሳችሁ በሉ። ተወልዳ ያደገችው አዲስ አበባ ነው። በ1959 ዓመተ ምህረት የመጀመሪያ ደረጃ ትምህርት በፊት አውራሪ ሀብተ ጊዮርጊስ፣ ሁለተኛ ደረጃ ትምህርት ቤት ደግሞ ጀነራል ዊንጌትና መድኃኔዓለም አጠናቃለች። ከመላኩ አሻግሬ፣ ጌትነት እንየው፣ ተክሌ ደስታ፣ አለም ፀሐይ ወዳጆ፣ ዘነበች ጭራ ቀረሽ ጋር አንድ ጡት የተሰኘ ቲያትር በተለያዩ ቦታዎች አሳይታለች፣ ተወዳለች፣ ተናፍቃለች። በ1985 ራስ ቲያትር በትወና ተቀጠረች። ዞሮ አዳኝ ከጥላሁን ጉሳ እንግዳ ዘር ጋር በትወናው ደምቃለች።
ስውር ሴፍ ገበያው አየለ ድርሰት ነው። ተስፋዬ ሲማና ጸገነት ተስፋዬ ተሳትፈውበታል። የመሃን ትሩፋት፣ አሻራ፣ የደም ባለሳምንት፣ መርካቶ፣ የአንድ ቀን እስረኞች እንዲሁም ከ15 በላይ ቲያትሮችን በራስ ቲያትርና በቲያትርና ባህል አዳራሽ እዚሁ ድጋሜ በተሞሸረችበት ቤት ውስጥ መድረክ ላይ ተምነሸሻበታለች። በመድረክ ስራዎች ብቻ አልተወሰነችም። በስክሪን ስራዎች፣ በፊልምና በተከታታይ ድራማ ዙምራ የመስፍን ጌታቸው ፊልም ነው። ምርቅዝ በቀል የቴዎድሮስ ተስፋዬ ፊልም፣ 10ቱ ቀናት ከጋሽ ፍቃዱ ተክለማርያም ጋር፣ 45 ቀን 79 ሞት ፊልም በስክሪን የደመቀችባቸው ሲሆኑ ከምንም በላይ በተከታታይ ድራማ ገመና 1 እና 2 ላይ ደምቃ ታይታለች። በመለከትም እንዲሁ። በተጨማሪም ሌሎች በርከት ያሉ አጫጭር ድራማዎችና የዲኤስቲቪ ድራማዎች ላይ ተሳትፋለች። እንዲሁም የተለያዩ የቲቪ እና የሬዲዮ ማስታወቂያዎችና የሬዲዮ ተከታታይ ድራማዎች ላይ ተሳትፋለች። አርቲስት አስቴር አለማየሁ። በስለኝ ባይኩ ትንሽ ረበሽ ያደርጋል አይደል? ድምጾች ላይ ለሱ ታላቅ እንጠይቃቸዋለን። ተዝናኑ። ዛሬ ጥሩ ጊዜ እናሳልፋለን። እንኳን ደስ አላችሁ ለዚህ ቀን ስለተገናኘን። በዚህ ቀን ውስጥ ደግሞ ድጋሚ መሞሸር፣ ድጋሚ ለጋብቻ መብቃት እንዲሁም 25 ዓመት ብርቅ ነው አይደል? በዚህ ጊዜ በጋብቻ መቆየት፣ ከዛ ደግሞ በሙያ 35 ዓመትን እንዳማረ እንደተዋበች መቆየት ደግሞ እኔ ሁሌ እቀናለሁ ሳይ ውበት ምንድን ነው ምስጢሩ ላለው ሁላችሁ መልካም ጊዜ ይሁንላችሁ። የቲያትርና ባህል አዳራሽ ባንድ አሪፍ ጊዜ ከእናንተ ጋር ያሳልፋል። ሌሎች ፕሮግራሞች አሉ። እስከዛው መልካም ጊዜ ይሁንላችሁ። በያላችሁበት መልካም ጊዜ